ከወደብ በተያያዘ በተለይ በኢዴፓ የቀረበው ነገር አዳምጠናል። ለነገሩ ኢዴፓ የሚለውን ዝም እያንዳንዱ ነጥብ ስላላነሳን አይደለም፣ በሙሉ ያነሳናቸው ነጥቦች ይመለከቷቸዋል። በልዩ መልክ ከሌላው የተለየ አቋም ያራምዳችሁት በሶማሌ ጉዳይ ብቻ ነው። በወደብ ጉዳይ ምንም አትለዩም ከመድረክ ምንም አትለዩም ከቅንጅት። አንድ ነው አቋማቸው። ሉዓላዊ በሆነው ሀገር የሚገኘው ወደብ በሰላም እናመጣለን ነው እያላችሁ ያላችሁት። በሰላም እንዴት ወደብ ይመጣል? ሁለት ሀገሮች ሳይዋሃዱ እንዴት ብሎ ነው ወደብ በሰላም የሚመጣው? ሁለት ህዝቦች ወደ መዋሃድም እንዳይሄዱ እያደረግን ያለነው የጥላቻ ዘመቻ ምንድነው? ማረጋገጫ አይደል እንዴ? የኤርትራ ህዝብ በኢትዮጵያ ላይ ጥርጣሬ እንዲያድርበት ጥላቻ እንዲያድርበት አለ እያደረግን ያለነው። በጉልበት ከሆነስ እንዴት አድርጋችሁ ነው እስኪ አሰብና ምጽዋን የምታስመልሱት? ንገሩን እስኪ። በሰላም ማስመለስ የምትችሉ ከሆነ ከጃንሆይና ከደርግ በተለየ መልክ ምንድነው የምታደርጉት? ንገሩን እስኪ። የ30 ዓመት ጦርነት እንዲቆም ተደርገዋል። ከ1 ሚሊዮን በላይ ኢትዮጵያውያን ረክፈዋል በዚህ ጦርነት። ወጣቶች የዩኒቨርሲቲ ወጣቶች ሳይቀሩ በዩኒቨርሲቲ የነበሩ ወጣቶች ሳይቀሩ ብላቴ ማሰልጠኛ ተወስደው ነበር ወደ ጦርነቱ ሲማግዱ የነበሩት። ይህን እልቂት ማቆም ለምንድን ነው የማናስበው? የእልቂቱ መነሻ የጦርነቱ መነሻ አይደል ወይ መፍታት ያለብን? ኢህአዴግ ያደረገው ይህ ነው። የኤርትራ ህዝብ ለነገሩ መብቱን ያረጋገጠው በጉልበቱ ነው። ይሁን እንጂ ኢህአዴግ ከመር በመነሳት ህዝቡ ፈቃደኝነቱ ምን እንደሚፈልግ ህዝቡ ይወስን ያለው። በተባበሩት መንግስታት አስተባባሪነት ነው ሪፍረንደም የተካሄደው። በሪፍረንደሙ ብዙ ኢትዮጵያዊ ቅስቀሳ ቢደረግበት ኢትዮጵያን ይመርጥ ነበር ከሆነ መረጃው ሀቁስ አያሳየም። 99.8% በሪፍረንደሙ ነጻነት እንፈልጋለን ያለው። በነጻነት መቀጠል የለባችሁም ብለን መዋጋት ይኖርብናል። ጦርነቱ እንዲቀጥል ነው የምትፈልጉት? ይሄ ነው እያላችሁ ያላችሁት። አሰብ ወደ በጦርነት ነው ማስመለስ የምትፈልጉት። በሰላም እንደማይቻል የትም ሀገርም አልተሞከረም። በሁሉም ፕሮግራሞቻቸው እነዚህ ተቃዋሚ ድርጅቶች በሁሉም ፕሮግራሞቻቸው ቢታይ ህጋዊ ተፈጥሯዊ ባለቤት እያሉ ነው እያስቀመጡ ያሉት። ኤርትራ ሉዓላዊ ሀገር ሆናለች። ዓለም አቀፍ ስምምነትም የሌሎች ሀገር ሉዓላዊነትን በመቀበል ላይ የሚመሰረት ነው። ስለዚህ ያራምዳችሁት ያላችሁት ይሄ ከወደብ የተያያዘ ልክፍት የጦረኛ ፖሊሲ ማራመጃ ነው። ጦረኛ ፖሊሲ ነው አሁንም እያራመዳችሁ ያላችሁት የሚል አስተያየት ነው ያለን በዚህ ጉዳይ። በተለይ አቶ ልደቱ ያፎ ለምታ ሊሆን ይችላል ፋሺስት ደርግን መደምሰስ አልነበረባቸውም ነው እያለ ያሉት። የህወሓት ሰራዊት ሳህል ስለሄደ የኢትዮጵያን አንድነት ሲያስከብር የነበረውን የደርግ ሰራዊትን ወጋችሁ ነው እያለ ያለው። ህወሓትና ኢህአዴግ የትጥቅ ትግሉ የጀመሩትና የትጥቅ ትግሉ የተካሄደው የደርግን ሰራዊት ለመደምሰስ እኮ ነው። ለመደምሰስ ነው የተካሄደው ይሄ ጦርነት። ፍትህ ለማምጣት ዲሞክራሲ ለማረጋገጥ የመንግስቱ ኃይለማርያም ፋሺስታዊ አገዛዝ ለመደምሰስ የህዝቦች መብት እንዲረጋገጥ። ለነገሩ የብሔር ብሔረሰቦች መብት አታምኑበትም። አቶ ልደቱ ራሶ በካርታ ኦሮሞ ህዝብ አትታመኑም ነው ያሉት። ኦሮሞ ህዝብ ትገነጠላለህ ነው ያላችሁት። ደርግ ሲያራምደው ከነበረው ምን ይለያል? ይሄ ትግሬ ተገንጣይና አስገንጣይ ከሚለው በምንድን ነው የሚለየው? ይህች ሀገር የማን ናት? ማን ነው ባለቤቷ? የኦሮሚያ ህዝብ ነው የዚህ ሀገር ባለቤት። የትግራይ ህዝብ ነው የዚህ ሀገር ባለቤት። የአማራ ህዝብ ነው። የቤንሻንጉል ነው። ቤንሻንጉልና ጉሙዝ ነው። የጋምቤላ ነው። የነዚህ ሁሉ ህብረት ነው። ህገ መንግስቱ የሚያስቀምጠው ይሄ ነው። እናንተ የምትንቀሳቀሱት ለነገሩ ህገ መንግስታዊ ስርዓቱ ህገ መንግስት ላይ የተቀመጡትን መርሆች አትቀበሏቸው። ትልቁ የሉዓላዊነት መገለጫ ግን በህገ መንግስታችን በግልጽ የተቀመጠው የሉዓላዊነት መገለጫ የስልጣን ባለቤት ህዝቡና ብሔር ብሔረሰቦች ናቸው ብሎ ነው የሚያስቀምጠው። ልዩነታችንም እዚህ ነው። ሶስተኛ አማራጭ የሚባለው እንደማይሰራ ባለፉት ክርክሮች ገልጸናል። አይሰራም። ሶስተኛ አማራጭ የሚባል ነገር እኮ የለም። እኛ ወጣቶች ነው የሚለው አነጋገር ምንድነው? እድሜ አይደለም መለኪያ። የፖለቲካ መለኪያ እድሜ አይደለም። ለነገሩ አቶ ልደቱ ደርግ ሲያደርስ የነበረው ጭፍጨፋ እንዴት ይጠፋዎታል? ነበሩ እኮ በህይወት። አሁን 18 ዓመት ነው ደርግ ከደመሰሰ። ወጣት ነኝ ማለት አዲስ ሐሳብ ነው
ገንቢ ነው ማለት አይደለም። ስለ ህዝብ ወሳኝነት፣ ስለ ብሔር ብሔረሰቦች መብት ነው ዋናው ጉዳይ። በዚህ ነው የሚለካው ማንም ሰው። የ70 ዓመት ሽማግሌ ማዛውንትም የ18 ዓመት ወጣትም የሚለኩት በዚህ ነው፣ በእድሜ አይደለም።